ያሰብከው ነገር እንደሚሳካ ስታምን አሁን ካለህበት ተጨባጭ ህይወት መውጣት ትጀምራለህ። የሚረዳው ዘመድ የሌለው ሰው፣ መነሻ ካፒታል የሌለው ሰው፣ ሰማይ የጠቀሰ ትምህርት የሌለው ሰው፣ ብዙ የህይወት ልምድ የሌለው ሰው ግን ብዙ ምኞት፣ ብዙ መሻት፣ ብዙ ህልም፣ ብዙ ራዕይ ብቻ ያለው ሰው ተስፋው ምንድነው? እምነት ነው። ካለንበት የተጨበጠ ማስረጃ ከምናገኝለት ዓለም ውስጥ አውጥቶ ወደ ሰማይ ሊያጦዘን የሚችል አንድ ምድራዊ ኃይል ቢኖር እምነት ነው። እምነት ተራሮችን ያፈልሳል። የእውነት ተራሮችን ያፈልሳል። እምነት ድሃውን ሰው ባለጠጋ ያደርጋል። እምነት ታማሚውን ሰው ከሞት ያስነሳል። እምነት ተስፋ የቆረጠ ራሱን እንደ አቧራ መሬት ላይ በትኖ የተወውን ሰው ሰብስቦ ነፍስ ይዘራበታል። እንደ እምነት ያለ ትልቅ ኃይል እዚህ ምድር ላይ የለም። ምናልባት ከጠቀስኳቸው የሰው አይነቶች መካከል አንዱ ልትሆን ትችላለህ። ሚረዳ ዘመድ የለህም። መነሻ ካፒታል የለህም። ቤተሰቦች ሀብታም አይደሉም። ብዙ የሚያጥርህ የሌለህ የማታውቀው ነገር ይኖራል። ለዚህ አይነት ሰው በምድር ላይ የሚያስፈልግ አንድ ትልቅ መጠጊያ ምንድነው ካልከኝ እምነት ነው። ካመንክ ተራሮችን ታፈልሳለህ። ካመንክ ካለህበት ማይወጣበት ከሚመስል ነገር ውስጥ ወጥተህ በአእምሮና በምናብህ ውስጥ ወደ ሳልከው ማርና ወተት ወደሚያፈስ ምድር መግባት ትችላለህ።